ሻሎም ሻሎም የተወዳችሁና የተከበራችሁ ቻናሌ ቤተሰቦች ባላችሁበት ጸጋና ሰላም እመኛለሁ። ሁላችሁም እንዴት ናችሁ? እኔ በጣም ደህና ነኝ። ከብዙ ጊዜ ቆይታ በኋላ ወደ እናንተ መጥቻለሁ። ዛሬ ወደ እናንተ ሲመጣ ደግሞ በጣም የሚያስገርማችሁ ትልቅ ትምህርት የሚሰጣችሁ ነገር ወደ እናንተ ይዤላችሁ መጥቻለሁ። መጽሐፉን መነሻ አድርጌ የጀመርኩት ኢዮብ መጽሐፍ ምዕራፍ 42 ቁጥር 5 ነው። ኢዮብ መጽሐፍ ምዕራፍ 42 ቁጥር 5 ላይ ስናገር የምናገረን ቃል ምንድነው ካላችሁ መስማትንስ በጆሮ መስማት ሰምቼ ነበር፣ አሁን ግን አይኔ አየ በማለቱ ይናገራል። አያችሁ፣ መስማት በጆሮ መስማት ሰምቼ ነበር፣ አሁን ግን አይኔ አየ ነው ማለት። ይሄ ሐሳብ በደንብ እንማራለን። ዛሬ ለእናንተ ከመስማት እንደገና ኤክስፒሪየንስ ማድረግ እንዴት ጠቃሚ እንደሆነ ከኢዮብ የተማርነው ሐሳቦች ቃሉ የሚያስረዳን ለህይወታችን ልንተገብር የሚገቡ ሐሳቦችን ይነግራችኋለሁ። ይሄንን ሐሳብ እናንተ ወደ እናንተ አደርሳለሁ። ቻናሌን ሰብስክራይብ ያደረጋችሁ ይሄንን ድምጽ የሚሰሙ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ አድርጋችሁ ጀምሮ ሼር ብታደርጉትም ለብዙዎች እንዲደርስ ብታደርጉ እጅግ የተመረጠና መልካም ይሆናል። ስለዚህ በዚህ ቦታ ላይ ዛሬ የምንመለከተው ሐሳቡ ላይ ቀደም ብዬ እሱን እንደነገርኳችሁ በመስማት በጆሮ መስማት ሰምቼ ነበር፣ አሁን ግን አይኔ አየ ነው የምናገረው። ወዳችን ውስጥ ወዳጆቼ ትልቅ ለውጥ የሚያመጣው የኢዮብ ታሪክ ምስክርነቱ አንዱ ምንድነው ካላችሁ እኔና እናንተ እግዚአብሔርን ብዙ ጊዜ ሲሰበክ እግዚአብሔርን ሲዘመር ስለ እግዚአብሔር ሲነገር በሶሻል ሚዲያ በተለያዩ ቦታዎች ላይ ከሰዎች ብዙ ነገር ሰምተናል። መስማት ብቻ ወዳጆቼ ህይወትን አይቀይርም። የሚቀይረው ምንድነው ካላችሁ ከመስማት ወደ ማየት መለኮታዊ ምስጢር ማምጣትና ይሄንን ምስጢር ማግኘት ማወቅ ይጠበቅብናል። በዚህ ቦታ ላይ የሚናገረው ኢዮብ የተናገረው ይሄንን ታላቅ መከራ ጊዜ ነው። የልጆቹ ሞት በነበረበት ጊዜ፣ የሀብቱ መጥፋት፣ የሀብቱ ብክነት፣ የበሽታ ውስጥ በነበረበት ሰዓት ነው። ይሄንን ሰዓት ክርስትና ህይወቱ መንፈሳዊ ህይወት የጀመረበትና ያየበት ጊዜ ነው። መስማትን በጆሮ መስማት ሰምቼ ነበር ብሎ ስናገር እንሰማለን። መስማት የመጀመሪያ ደረጃ ይባላል። ስለዚህ እኔና እናንተ የሰማናቸው ነገሮች ወሬ ሊሆኑ ይችላሉ፣ ሐሜት ሊሆኑ ይችላሉ፣ ትክክለኛ መረጃም ሊሆን ይችላል። ነገር ግን ከመስማት ወደ ማየት ካልመጣን በስተቀር አሁን አይኔ አየ ነው ማለት ሰምቶ ነበር፣ አሁን ግን አይኔ አያለ። የእድገቱ የብስለት ደረጃ ሁለተኛ ማየት ይባላል። ስለዚህ ያየነውን ነገር ኤክስፒሪየንስ እናደርግ እግዚአብሔርን በግል ህይወት መለማመድ አስፈላጊ ስለሆነ ነው። ኢዮብ በመከራ መካከል ላይ እግዚአብሔር እንዴት አብሮ እንዳለ፣ እንዴት እንደታደገው፣ እንዴት እንደፈወሰው በተግባር አየና ይህ እንጂ እሱ የሃይማኖት ሰው ነበረ። ነገር ግን ከሃይማኖተኝነት ወጥቶ ከሰማ በኋላ እንደገና ማየት ከቻለ በኋላ የእምነት ሰው ሆኖ በእምነት እንደገና አብሮ መሄድ እንደቻለ እንመለከታለን። ለዛ ነው ሰማራዊ ሴታይ በምንመለከትበት ሰዓት ላይ በዮሐንስ ወንጌል ምዕራፍ 4 ቁጥር 42 ላይ አሁን የምናምነው እሱ ቃል አይደለም ወይ እኛ ራሳችን ሰምተናል፣ እርሱ በእውነት ዓለምን የሚያድን ክርስቶስ እንደሆነ ምን አድርገናል? አውቀናል ስትል እንሰማለን። የሰማርያ ሰዎች መጀመሪያ ያመኑት በሴቷ ወሬ ነበር። በምንድነው? በመስማት ላይ ተነሳ። ከዛ በኋላ ግን ጌታ ወደ ከተማ ከገባ በኋላ አብሮ ሲቆይ የራሳቸውን አዩና ሰሙና ከመስማት ወደ ማየት የሚሻገር ትልቅ ሐሳብ ተረዱ ማለት ነው። ፊልጶስም ናትናኤል ታሪክ በምንመለከትበት ሰዓት ላይ በዮሐንስ ወንጌል ምዕራፍ 1 ቁጥር 45 እና ቁጥር 46 ላይ ስናገር ከናዝሬት መልካም ነገር ሊወጣ ይችላልን ብሎ ጥያቄ ሲጠይቅ እንሰማለን። ከዛ በኋላ ፊልጶስ መጥቶ ምንድነው አው ይዋል። ከዛ በኋላ ናትናኤል በወሬ ስለ ናዝሬት ክፉ ሰምቶ ስለነበረ ፊልጶስ ግን በወሬ አትሰማና በአይን አለው ይላል መጽሐፍ ሲናገር። ናትናኤልም መጥቶ ጌታ በአይኑ ሲያይ ወዲያውኑ አመነ፣ ተንበረከከ ነው ማለት። አያችሁ፣ የሰማናቸው ነገር ማየት ካልቻልን ብዙ ነገር እኮ እንሰማለን። ወሬ እንሰማለን፣ ሐሜት እንሰማለን፣ ክፋት እንሰማለን፣ መልካም ነገርንም እንሰማለን። የሰማነው ነገሮች ሁሉ ወደ ተግባር ስናመጣ እኔና እናንተን ህይወትን ይቀይራል ማለት አይደለም። የሰማናቸው ነገሮች ግን አስተውለን፣ የሰማናቸው ነገሮች ግን ተመልክተን ማመን ድረስ መምጣት አለብን።
አያችሁ ከተማርናቸው ነገሮች ይቀራልን ምንድነው? ከተማርናቸው ነገሮች የተገነዘብነው ነገሮች ምንድነው? ከተማርናቸው ነገሮች ህይወታችን ላይ እና ፍሬ እያፈራ ያለው ነገር ምንድነው? ስለዚህ የሰማናቸው ነገሮች ሁሉ ፍሬ እያፈራ ካልሆነ በድንግዝ ሰምተን የምናፈስ ከሆነ ወዳጆቼ ወደ ብስለት አልመጠንም። ስለዚህ መስማት የመጀመሪያ ቅድሚያ ነው። የሰማነው ነገር ደግሞ ማየት መቻል አለብን። አያችሁ ስለዚህ ይሄንን ነው እናንተ እንድንማር እዚህ ቦታ ላይ የምናገረው። መስማትን ምን አድርጌ ነበር? በመስማት ሰምቼ ነበር ነው የሚለን። መስማት በጆሮ መስማት ሰምቼ ነበር፣ አሁን ግን አይኔ አያለ። ኢዮብ የመሰለ ጥበበኛ ሰው፣ ኢዮብ የመሰለ ጻድቅ ሰው ሰምቶ ነበር፣ ከመስማት ግን ወደ ማየት እንደመጣናለን። ዛሬ ወዳጆቼ አንድ ጥያቄ ልጠይቃችሁ እወዳለሁ። ብዙ ነገሮች እኮ ሰምታችኋል። ብዙ ነገሮች እኮ ሰዎች ሲናገሩ አንብባችሁ፣ ብዙ ነገሮች በማየት እኮ በአይናችሁ እንዳያችሁ ብትሆኑ ብዙ ነገሮችን ሰምታችኋል። የሰማችሁ ነገሮች ግን በአይን እያያችሁ ነው ወይ? ዛሬ እናንተ የሚፈለገው በዚህ ቪዲዮ ላይ እናንተ እንድንማር የፈለኩበት ዋና ሐሳብ የሰማናቸው ነገሮች ወደ ማየት መምጣት አለብን እያልኩ ነው። ዛሬ እናንተ የሰማነውን ነገር ወደ ማየት መሻገር አለብን። ሐዋርያ ቶማስ ታሪክ እንደገና በዮሐንስ ወንጌል ምዕራፍ 20 ቁጥር 24 ላይ ሲናገር ሌሎች ደቀ መዛሙርት ጌታን አይቷል አሉት ይላል። እርሱ ግን የተሸነከረው ምልክት በእጁ ካላየው አላምንም አለ ይላል። አያችሁ ስለዚህ ቶማስ ሌሎች ደቀ መዛሙርት ጌታን ተነስቷል ብሎ ሲናገሩት በጆሮ ሰማና ነገር ግን በወሬ ብቻ አላምንም አለ። ጌታ ኢየሱስ ሲመጣ ግን ቶማስ ሆይና እጅ አለው ይላል። ቶማስም በአይኑ ሲያይ ጌታ ሆይ አምላክ ብሎ አመነ። ጌታም እንዲህ አለው ስላየኸኝ አመነ፣ ሳዩ ያመኑ ብፁዓን ናቸው ብሎ ተመሰከረላል። ቶማስ ታሪክ የሚያሳየን ምንድነው? እግዚአብሔር በእኛ ህይወት ውስጥ የሚሰራ ስራ የሌሎች ሰዎች ምስክርነት የሰማነው ወሬ ብቻ ሳይሆን የኛ የግል ህይወታችን እምነት የማየት አይን ሊኖረን እንደሚገባ የሚያስረዳ መረጃ ነው። ወዳጆች ዛሬም ደግሞ ስለ ክርስቶስ የምናገራችሁ ነገር ቢሆን እሱ አዳኝ ነው ሲባል፣ እሱ ጻድቅ ነው ሲባል፣ እሱ ፈዋሽ ነው ሲባል እንሰማለን። ወዳጆች ህይወታችን አምተን እንደገና ስንመለከት ክርስቶስ ይፈውሳል፣ ክርስቶስ ያድናል፣ ክርስቶስ ህይወትና መንገድ ብርሃን እንደሆነ መመልከት እንችላለን። ስለዚህ ከመስማት ብቻ ከምንጓዝ ወደዚህ መተን እንቅመሰው፣ እንደገና እንየው እላችኋለሁ። ወንጌል ያሸንፋል፣ ክርስቶስም ደግሞ ያድናል። ይህንን ቻናል ሰብስክራይብ አድርጉ፣ ሌሎችም ሼር አድርጉ። ባላችሁበት አመሰግናለሁ። ሌላ ጊዜ ደግሞ ሪኮመንድ አድርጉ። ወደ እናንተ የተሻለ ሐሳቦች ወደ እናንተ ያመጣው ወደ እናንተ ይመጣበት ይሆናል ማለት ነው። ባላችሁበት ጸጋና ሰላም ይብዛላችሁ። እወዳችኋለሁ። ሰላም ተናስተን ተባረኩ።